ናችሁ? ሰላም ናችሁ አላችሁ? እንዴት ናችሁ? የማዳም ቅመም የሆናችሁ በሙሉ እያላችሁበት ሰላማችሁ ብዝት ብዝት ይብለልኝ አላችሁ። እኔ ሰላም ነኝ፣ እግዚአብሔር ይመስገን። ዛሬም ተመልሼ መጥቼ እላችኋለሁ። እንዴት ናችሁ አላችሁ? የእኔን ዩቱብ ሰብስክራይብ፣ ላይክ፣ ሼር በማድረግ ተባበሩ። እንተባበር፣ እንተጋገዝ፣ አግዙኝ። ትልቅ ቦታ እንደምደርስ አምናለሁ። እናንተም በእናንተ እገዛ፣ በእናንተ ትብብር ከተባበራችሁ ካገዛችሁ ትልቅ ቦታ እንደምደርስ ጥርጥር የለኝም። አግዙኝ፣ ሼር፣ ሰብስክራይብ፣ ላይክ አድርጉልኝ እላችኋለሁ። እንዴት ናችሁ? እንዴት አላችሁ? የትላንትናውን ጥያቄም ምክርም ሁሉንም ነገር እንዴት አያችሁ? ምን ይመስላል? እስቲ በኮመንት በላይክ ሰብስክራይብ መስሎን ስጡኝ። እስቲ ኮመንት ስር መስሎን አስቀምጡልኝ። እኔ በጣም ነው የምወዳችሁ። እኛ በማይመለከተን ነገር ውስጥ ማንገባ ጥሩ ነው ብዬ ነው የማስበው። ለዛ ነው እኛ አብዛኛችን እዚህ አረብ ሀገር ያለ ነው፣ በስደት ዓለም ያለ ነው የገጠር ልጆች ነን። ገባችሁ? የገጠር ልጆች እኛ በምንሰራው እኛ በምንለቀው ቪዲዮ እኛ እርስ በራስ አገጣጥመን ስድቡንም ምኑንም በምንለቀው ቪዲዮ ገጠር ላይ ያለው ሰው ነው እየተጎዳ ያለው። ከተማ ላይ ያለው ምንም እየተጎዳ የለም። ገጠር ላይ ያለው አርሶ የሚያድር ስንት ነገር ሰርቶ የሚያድር ሰው ነው እየተጎዳ ያለው ማለት ነው በዚህ ሰዓት። እናንተ ደግሞ ይሄን አለመተባበር የፈለገው ቢያሳድር ከስደት ዓለም አይወጣንም። እኛ ከግርድና አንወጣም። ስለዚህ አይመለከተንም። ለምንድን ነው እኛ ስለ ራሳችን ትተን ስለ ሰው የምናስበው? ለምንድን ነው ስለ ራሳችን እናስብ? ይህ አመለካከታችን ቀይረን ወደ ስራችን ደግ ደጉን በጎን እዚህ ሚዲያ ላይ እየፖሰት እርስ በራሳችን እኔ አሁን ተንኮል ከተፖሰተ አይመቸኝም። በቃ አልፈዋለሁ። ስክሮል አድርጌ ነው የማለፈው። ጥሩ ነገር ከሆነ ደግሞ አይቼው ላይክ አድርጌ ሼር አድርጌ ነው የማለፈው ማለት ነው። እናንተም እንደዛ ያለ ነገር ማድረግ አለባችሁ በቃ እንጂ ተንኮሉን ከፖሰት ራሱ አሁን ፖለቲከኛ ሁሉንም ነገር ቫይራል የምናወጣላቸው በአረብ ሀገር በስደት ዓለም በግርድና ላይ ያለነው ሴቶች ማለት ነው። ብዙ ጊዜ እንትኑን ቫይራል የምናወጣላቸው ማለት ነው። ስለዚህ እነሱን ማሳደግ ትተን እነሱን ወጀብ ማለት ትተን ወደ ራሳችን ተመልሰን ለራሳችን እንስራ፣ ለራሳችን እንሆን፣ ለሰው አለመሆን። ስለዚህ ተው እረፉ። በቃ ገጠር ላይ አሁን እኛ የምናራግብላት ሰው ራሱ ከተማ ላይ ወይ ቤተሰቡን ከተማ ላይ ወይ ከሀገር ወጥቶ በእኛ ቤተሰብ ላይ ነው እየተጫወተ ያለው ማለት ነው። ስንት ውስብስብ የሆነ ነገር አለው። በቃ ብዙ ነገር። እናንተ እንደዛ ያለ ነገር ውስጥ አትገኙ። ይቅርባችሁ። ተውት። በቃ ተውት። ራሳችን እያገዝ ገጠር ላይ ብዙ ሰዎች ታውቃላችሁ። ብዙ ሰው ታፍኖ እየተወሰደ ያለው ከገጠር ብዙ ወጪ ያወጣው በ150,000 በሚሊዮን በ800,000 በ500,000 እየተጠየቀ ያለው የገጠር ቤተሰብ ነው። አብዛኛችሁ ደግሞ ታውቃላችሁ የክፍለ ሀገር ልጆች ናችሁ። ልጆች ነን እዚህ በስደት ዓለም በግርድና ላይ ያለ ነው ማለት ነው። ስለዚህ ታውቋል። ስለምታውቁት ይቅርባችሁ። በቃ ፖለቲካ ይቅርባችሁ። እኛ እኮ የሰውን ነገር ስለምናማሙቅ ነው የራሳችን ስንናገር የሚሰማ ስለምናጣ። ስለ ሀገር ገጠር ላይ በቤተሰባችን ላይ ጦርነት እያወጁ እናንተ እዚህ እንትን እያላችሁ እያሟሟቃችሁላቸው ስለእናንተ ከተወራ የሚሰማ ሰው አለ ብላችሁ ነው የምታስቡት? ማንም ሰው የለም።
አይሰሟችሁም፣ አትሰሙ። ለዚህ ነው የማትሰሙት። በጎ ነገር ስለማታረጉ በቃ ደግ ደግን ስለማናስብ ክፉን ስለምናስብ የራሳቸው ጉዳይ ነው የምንባለው። ገባችሁ? የራሳቸው ጉዳይ ይለቁ ነው የሚለን መንግስትም ይለቁ። ብዙ ነገር በመንግስት ላይ እየሰራን ብዙ ነገር እያደረግን ለኛ መድረስ ካለበት የግል ሰው ሳይሆን መንግስት ነበር አይደል? በመንግስት ላይ ብዙ ነገር እያወጅን ብዙ ነገር እየተደረገ ለማን ተብሎ? ለግል ሰው ተብሎ ለፖለቲከኛ ተብሎ። ፖለቲከኛ የግል ሰው ነው እንጂ መንግስት አይደለም። ስለዚህ ፖለቲካ አትስሩ ሴቶች፣ በስደት ዓለም በአረብ ሀገር ያላችሁ ሴቶች ፖለቲካ አትስሩ። ይቀባችሁ። ፖለቲካ ይጎዳችኋል እንጂ አይጠቅማችሁም። ሌሎቹ አሜሪካ፣ ፈረንሳይ፣ ካናዳ ምናምን ቁጭ ብሎ ልጁን እዛ እያስተማረ ቤተሰቡን በቃ የሆነ ችግር የሚያገኝበት ቦታ አድርሶ ነው ፖለቲካ የሚሰራው። እናንተስ ገጠር ውስጥ የእናንተ ቤተሰብ ቁጭ አድርጋችሁ የተያዘለት 800,000 1,000,000 500,000 እያላችሁ ታወጣላችሁ ራሳችሁ ሰው ቤት ቁጭ ብላችሁ። ስለዚህ የሰው ቤት ስራ እየሰራች ፖለቲካ አትስሩ። አያምርባችሁም፣ አያምርብንም ፖለቲካ መስራት። እኛ በሰው ቤት ቁጭ ብለን የሰው ሽንት ቤት እያጠብን ፖለቲካ መስራት አያምርብንም። ራሳችንን ለመቻል መጣጣር አለብን። በጎውን ነገር ብዙ ሰው ታዋቂ ለመሆኑ ፖለቲካ የሚሰራ አይጠቅማችሁም። መጥፎ ነገሮች እዚህ ሚዲያ ላይ ተሰርቶ በኋላ ሄዶ አንቺ ጥሩ ሰው ብትሆኚ የማንነትሽ ነው ወደ ኋላ ተመልሶ የሚመጣልሽ ማለት ነው። ስለዚህ ከአሁኑ ሲጀምሩ ሚዲያውን ሲጀምሩ ጥሩ ነገር መስራት ልመዱ። በቃ በጎ መስራት ልመዱ። መጥፎውን ተውት፣ ይቅር በቃ መጥፎ። ስለዚህ በጎውን አስቡ፣ ጥሩን አስቡ፣ ጥሩን ስሩ። ጥሩ ነገር ስናስብ እግዚአብሔርም ጥሩ ነገር ያስብልናል። ጥሩ ነገር ስንሰራ እግዚአብሔርም ጥሩ ነገር ይሰራልናል። ጥሩ ነገር ሳናስብ ስንቀር እነዚህቹ የሰው ሽንት ቤት እንዳጠብን ነው የምንቀረው። በቃ በጎ ነገር ጥሩ ነገር ማሰብ ነው። በቃ እምነታችን በሚለው አቅጣጫ መሄድ እንጂ የግል ሰው በሚለን አቅጣጫ መሄድ የለብንም። የሰው መጠቀማ ለምንድን ነው የምንሆነው? የሰው መጠቀማ አትሁን። በቃ እኔ ለመታወቅ ብዬ ፖለቲካ መስራት የለብኝም። ብዙ የሚሰራ ነገር አለ። እውነት ነው። ሀገራችን ውስጥ ብዙ ችግር ሊኖር ይችላል። ብዙ ችግር ደግሞ በገጠር ሰው ላይ ፖለቲካ እየሰሩ አይደለም የሚፈታ። የገጠር ሰዎችን እያሰቃዩ አይደለም ነገርየው። ሰው ሆኖ የሰው ልጅ እየገደለ ምንም መፍትሄ የሚያመጣ ጉዳይ የለም። መፍትሄ አይመጣም። ሰውን በመግደል መፍትሄ አይመጣም። ስለዚህ እናንተም በያላችሁበት አብዛኞቻችን የክፍለ ሀገር ልጆች ነን። ስለዚህ የክፍለ ሀገር ልጆች ሆነን ዛሬ ወደዚህ ስንመጣ የሚዲያ አገኘን ብለን ሆይ ከማለታችን በፊት ፖለቲካ ከመስራታችን በፊት ከየት ነው የመጣሁት? ቤተሰቤ የት ጋ ነው ያለው? እኔ ምኑ ጋ ነኝ የሚለውን ማሰብ አለባችሁ። አንድ ሰው መጥቶ ሆይ አለና እናንተም አብራችሁ ሆይ ማለት የለባችሁ። አንቺ እዚህ ቁጭ ብለሽ ወደኋላ አስበሽ ቤተሰብሽ የቱ ጋ እንዳለ ምን ችግር ይመጣበታል፣ ቤተሰቤ ላይ ምን ይደርሳል ብለሽ ማሰብ አለብሽ። ማሰብ አለባችሁ። እንደኔ ማለት ነው። ስለዚህ እኔ እንደዛ ነው የምላችሁ። አመሰግናለሁ፣ ወዳችኋለሁ። ሰላማችሁ ብዝት ይበልልኝ። እርስ በራሳችን እንዋደድ፣ እርስ በራሳችን እንተጋገዝ፣ አብረን እንደግ። ቻሌንጁ ሮዚ ጋር አሁንም እንደቀጠለ ነው። ሄዳችሁ
ብትሰሩ ጥሩ ነው ብዬ ነው የማስበው። ሰላማችሁ ይብዛልኝ። እወዳችኋለሁ።